እንደው እመቤታችን የሚጠሉ ሰዎች እመቤታችንን የሚጠሉትን ያህል ሰይጣንን የሚጠሉት አይመስለኝም። የሚጠሉት ስለ ሰይጣን ሲሳደቡ ከሚውሉ እኮ ማርያም ሲሳደቡ ከሚውሉ የሚቀናቸው እስቲ እግዚአብሔር ያሳያቸው። ጸጋ ያደረባት አካላዊ ቃልን ይዛ የምትሄድ ናት። ባዶ ሰው አይደለችም። አምላክን የተሸከመ ማህፀን ያላት ሰው ናት። ዝም ብሎ ሰው አይደለችም እኮ ዝም ብሎ ሰው እግዚአብሔርን የማዘል እድል የተሰጣት ሰው ናት። እግዚአብሔርን በከንፈሮቿ የመሳም እድል የተሰጣት፣ እግዚአብሔርን በጡት የማሳደግ እድል የተሰጣት ሰው ናት። ግን ሰው ናት። ሰው ያሳደገችው ለመሴሰየ ሁሉ ቁንጫጭትን የሚመግበው ጌታ ጡት እየለመናት ያሳደገችው ናት። እቺ ሰው ብቻ አይደለችም እመቤታችን፣ መላእክትን የምትበልጥ ሰው ናት። እና እመቤታችን ስትመጣ ዝም ብላ አትመጣም፣ ሰላም ይዛ ትመጣለች። እስኪ በሉ ምን ይዛ ትመጣለች? ያው ስለዚህ ለዚህ እኮ ነው ካህናቱ እዚህ ውስጥ ሲጸልዩ ንአቤ የሚባል ጸሎት አለ። እስኪ ይበሉ። አቤት ጎንደር ደብረ ብርሃን ስላሴ የሚባል ቤተክርስቲያን አለና እዚያ ስዕል አለች። ሲባል ሰዓታቱ ሲደረስ ስዕሊቱ ከመቅደስ ተነስታ ራሷ ትመጣለች። ካህናቱ ሰዓታት ከሚቆሙበት ቦታ ትመጣ ነበረ እና እንደውም አፄ ቴዎድሮስ እንደው አንድ የኔ ቢጤ ቄስ ገብቶ ድምፁ የለውም ሙያውም የዚያን ያሉ ነው እንዲያ ሲል አይ እንደው እንኳን እሷ ልትመጣ አሁንስ እኔም ሄድኩልህ ብለው ወጥተው ሄዱ ይባላል። እና ምንድነው ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስቲ እመቤታችን ሁላችሁም እመቤቴ ሆይ ነይ በሉ ሁላችሁም። ስትመጣ ምን ይዛ ትመጣለች? ምን ይዛ ትመጣለች? ደስታ ይዛ ትመጣለች። ዮሐንስን ደስ አለው እሷ ስትመጣ። እንደው እመቤታችን ምን ነው በመጣችልን። ደሞም ትመጣለች። አይዟችሁ ሰው አትንቅም እመቤታችን። ተራራው ደጋውን ሄደች የሚለው እንደውም ሊቃውንቱ እንደ ደጋ የገዘፈ ኃጢአት ያለበት ሰውም ቢሆን የሚያምናት ከሆነ ትመጣለታለች። የአምላክ እናት እንደሆነች ማመን ነው። እኛ አምላክ እናድርጋት አላልንም። አምላክን የወለደች የታመነች እናት ብሎ ማመን ብቻ ነው። እና ማርያም ስትመጣና ሌላ ሰው ሲመጣ ልዩነት አለው። እንደ ሰው አትቆጠርም። ሰው ናት፣ ከሰው ግን የላቀች ናት።